አንዳንድ ሰው እኔ ሰምታችሁ አታውቁም? አንዳንድ ሰው እኔ በጣም ብዙ ችግር አለብኝ ቸርች አልሄድም ይላል። ያኔ ነው እኮ ቸርች የሚኬድ። ሰይጣን መጽሐፉን ይገለብጠው። እኔ በጣም ብዙ ነገር አለብኝ፣ ያ ነገር እስኪስተካከልልኝ ድረስ ትንሽ ፖዝ ላድርግ፣ ትንሽ ልቆይ ይላል። የት ነው ፖዝ የምታደርገው? ማጋ ነው ምን ሊያደርግህ? ሊጠብስህ እኮ ነው ሰይጣን። ጠብሶ ቀቅሎ ጋግሮ አኝኮ ብሎ ከዚያም በኋላ ቅርፊት ብቻ እስኪቀር ድረስ ሊያደርስህ ነው። መሸሻችን እግዚአብሔር ባለበት። ይገርማችኋል ደግሞ የሚከናወነው ለውጥ ከዚህ ጫፍ እዚህ ጫፍ ነው። ምን ማለት ነው? ቅድም እንደዛ ሲሰደድ የነበረ ሰው፣ ቅድም ሲያለቅስ የመጣ ሰው እግዚአብሔር ሰፈር ሲገባ ነብይ ሆነ። እግዚአብሔር ባለበት የተሰበረው ሰው፣ የደቀቀው ሰው፣ ያለቀሰው ሰው፣ የተሰደደው ሰው፣ በጠላት የተባረረው ሰው እግዚአብሔር ያለበት ጋር ሲደርስ እንዳለ ተገላቢጦሽ ያላለቀሰ ጭራሹኑ ነብይ ሆኖ ቁጭ ይላል። አሜን ሃሌሉያ ኦ ሃሌሉያ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። እግዚአብሔር ይመስገን። የጠላት እንደ ጎርፍ በመጣ ጊዜ ይላል በእንግሊዝኛው መጽሐፍ ቅዱስ ላይ 59ኛው ላይ ጠላት እንደ ጎርፍ በመጣ ጊዜ የእግዚአብሔር መንፈስ ዓላማ ያነሳል። ምን ማለት ነው መሰላችሁ? ስቶፕ ሳይን ቆም የምትሄደው ይሄ የእግዚአብሔር ቴሪቶሪ ነው። ሃሌሉያ! ይሄ የእግዚአብሔር ክልል ነው። ኦ ሃሌሉያ! ተመስገን ጌታ ኢየሱስ፣ ተመስገን ጌታ ኢየሱስ። እግዚአብሔር የተመሰገነ ይሁን። እግዚአብሔር የተመሰገነ ይሁን። ይገርማችኋል ዳዊት ጠቅሶታል በመዝሙር ምዕራፍ 51 ላይ ያንን ከዳዊት የማይጣበቅ ያልሆነ ቆሻሻ ነገር ውስጥ ከወደቀ በኋላ ሲጸልይ የጸለያት ጸሎት ልቤን ተነካኛለች። ወድቋል፣ እግዚአብሔር ተቀይሞታል። ግን አቤቱ ከዙፋን እንዳታወርደኝ አላለም። ከፊትህ አትጣለኝ፣ አትወርወረኝ ከአንተ አካባቢ። እዚህ ጋር ኪፕ ካረከኝ፣ እዚህ ጋር አንተው ጋር በወርቅም አንተ ጋር ካቆምከኝ ተስፋ አለኝ። ከፊትህ አትጣለኝ። Cast me not from thy presence. Hallelujah. ተመስገን እግዚአብሔር የተመሰገነ ይሁን። ኢየሱስ ይመስገን።